ከበስተላዩ በኩል አለ። እግዚአብሔር በስተላይ በኩል የለውም። የኢሳይያስ አንግል ነው። እሱ መሬት ነው፣ እግዚአብሔር ሰማይ ነው። ከታች ወደ ላይ ነው እያየ ያለው። ወደ ጎን አይታይም፣ ሩቅ ነው እግዚአብሔር። ከላዩ በኩል ሱራፌሎች አሉ። ሱራፌሎቹን ሳያቸው እኔ እንደማየው አያዩትም አለ። በሁለት ክንፋቸው ፊታቸውን ሸፍነዋል። ላለማየት ነው። በሁለት ክንፋቸው እግሮቻቸውን ሸፍነዋል። በሁለት ክንፋቸው ይበራሉ። አንዲትም ደቂቃ ክንፋቸውን ከፍተው አያዩትም። እማያዩት ቀጥሎም ለማምለክ ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሠረት ከጮኻሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሰባቸው ሕዝብ መካከል በመቀመጤ ዓይኖቼ ሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አሉ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቶአል፣ በደልህም ካንተ ተወገደ፣ ኃጢአትም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልሁ። የአምላካችን እግዚአብሔር ስም ለዘላለም የተባረከ ይሁን። ያነበብኩት ክፍል ራእይ ነው። ነብዩ ኢሳይያስ በራእይ የሚያየው ነው። በአካል ፊዚካሊ በአካል ያየው ጉዳይ አይደለም። በራእይ የሚያየውን ነው። በዚህ በስድስተኛው ምዕራፍ ላይ የሚጽፈውና በጣም ከባድ በጣም ጥልቅና የተከለከለ ነገር ነው እያየ ያለው ኢሳይያስ። የተከለከለ ነገር ነው፣ የተፈቀደ ነገር አይደለም እያየ ያለው። የተከለከለ ነገር እያየ ስለሆነ ነው መጨረሻ ላይ ወየው ጠፋው የሚለው። አይፈቀድም፣ ይሄንን ማየት አይቻልም፣ ይሄንን ማየት አይቶ የሚያቅም የለም። ኢሳይያስ እያየ ነው። እግዚአብሔር ይመስገን። 66 ምዕራፍ ያለው በጣም ረጅም የትንቢት መጽሐፍ በራሱ በገዛ እጆቹ የጻፈ ታላቅ ነብይ ነው እና ይሄንን ራእይ የሚያየው ወንድማችን ኢሳይያስ ሁላችን እንደምናውቀው በቀደመው ኪዳን ላይ ካሉ በጣም ታላላቅ ከሚባሉ በቅዱስ ቃሉ ላይ ካሉ ነቢያቶች መካከል ግንባር ቀደም ነው። በጣም ይገርማል። ጀምሮ እስኪሞት ድረስ ምንም ኢንተራፕት አላረገውም እና በዚያ አቋሙ ምክንያት ነው መጨረሻ ላይ ተገሏል። በመጨረሻ በንጉሥ አካዝ ይመስለኛል በመጋዝ ተሰንጥቆ ነው የተገደለው። ምናልባት ዕብራውያን 11 ላይ የምታነቡ ከሆነ አንዳንዶች በመጋዝ ተሰነጠቁ የሚለው ኢሳይያስን ነው። እና ኢሳይያስ በነበረበት ዘመን በአራት ነገስታት ዘመን ያገለገለው ከ60 ዓመት በላይ ነው የተነበየው። የነገስታት ነብይ ነው። ረጅሙን ዘመን ያገለገለው በቤተ መንግስት አካባቢ ነው። ለነገስታት በትንቢት ይመክራል፣ ለነገስታት በትንቢት አቅጣጫ ያሳያል፣ ለነገስታት በትንቢት ያስተምራል። የሚቀጥለውን ዘመን ቀድሞ በትንቢት ይናገር ነበር እና በጣም ሰፊ የሆነ የነቢያት አገልግሎት ያለው ነብይ ነው። በመጽሐፍ ቅዱሳችን ላይ መሲያኒክ ፕሮፌት ከሚባሉት ወይንም መሲያዊ ነቢያት ከሚባሉት መካከልም ግንባር ቀደም ነው። በጣም ኤሎኩዌንት ነው። በጣም የተማረ ዙፍ እንደሆነ ጌታ ኢየሱስ ክርስቶስ እጅግ ደጋግሞ ያነሳው የኢሳይያስን የትንቢት መጽሐፍ። ክብር ለኢየሱስ ይሁን ነው። በዘመኑ ብቻ ሳይሆን ደሬስት በመጽሐፍ ቅዱሳችን ላይ ካሉ ነቢያት መካከል በጣም የተማረ ነው። የራሱን የትንቢት መጽሐፍ የጻፈው የመጽሐፉ 60% ግጥም ሲያቀርበው በዜማ የሚያቀርበው እና ምናልባትም ደግሞ በጣም ጠለቅ ብላችሁ እንድታጠኑት በቃላት ብዛት ኢሳይያስን የሚያክል የለም። በጣም የተለያየ ቃላት በመጠቀም ኢሳይያስን የሚያክል የለም።
ኢሳይያስ መጽሐፍ 66 ምዕራፍ አለው ማለት በመጽሐፍ ቅዱሳችን ውስጥ ያለ ትንሹ መጽሐፍ ቅዱስ ነው። እና መጽሐፉ ራሱ የሚከፈለው የሚገርማችሁ በሁለት ነው። ከምዕራፍ 1 እስከ ምዕራፍ 39 እና ከምዕራፍ 40 እስከ ምዕራፍ 66። እና መጥምቁ ዮሐንስም ሲመጣ ሜንሽን የሚያደርገው ኢሳይያስ 40 ነው። ባይዘው በምድረ በዳ ምጮ ድምፅ ነኝ ብሎ የሚመጣው ኢሳይያስ 40 ሲጀምር በመጥምቁ ዮሐንስ ይጀምራል። በጣም ግልጥ ባለ አይነት መንገድ የጌታ የኢየሱስ ክርስቶስን አገልግሎቱን ሕይወቱንና የማዳን ሥራውን በሚቀሩት 27 ምዕራፎች ላይ ያቀርባል። ይሄ አሁን የሚያየው ራእይ ሲጀምር ገና የሚጀምረው ንጉሡ ኦዚያን በሞተበት ዓመት እንግዲህ ንጉሡ ኦዚያን በሞተበት ዓመት ዘመን መጥቀሻ ነው። የሚጀምረው በመጥምቁ ዮሐንስ አገልግሎት ነው። ምዕራፍ 40 ላይ ያደረገው በእርግጠኛ ዓመቱን መቁጠር ከፈለጋችሁ 740 ዓመት አለ ዓመቱ ማለት ነው። ኢሳይያስ ራእዩን ያየው ኢየሱስ ከመምጣቱ ከ740 ዓመት በፊት ነው። ኢሳይያስ የሚናገርለት ሕዝብ ግን ያህዌን ስሙን ለመጻፍ 5 እጁን የሚታጠብ እንደኔ ያህዌ ብሎ የማይጠራ ያህ ብሎ የሚጠራ እጅግ በጣም አምላኩን የሚፈራ የሚንቀጠቀጥ ሕዝብ መሃል ቆሞ ያ የማይታይ አምላክ በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት እና ንጉሡ ኦዚያን በሞተበት በዚያው ዓመት አለ። እሺ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት አለና የልብሱ ዘርፍ አለ የቤተ መቅደሱን መድረክ በሙሉ ሞልቶት ነበር። ምንም ስፔስ የለም። እግዚአብሔር ሞልቶታል። እግዚአብሔር ይለብሳል ማለት አይደለም። ማኒፌስቴሽን የክብሩ መገለጥ ነው። ምንም ሌላ ነገር የለም። እግዚአብሔር ባለበት አለ። ብሎ አይደለም ያየው፣ አሳይቶት